ሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም እንደተለመደው አጠር ባለች ሐዲስ ኢንሻአላሁ ተዓላ ተገናኝተናል። የዛሬም የሐዲሳችን ርዕስ የሚሆነው አልመርኡ መዓ መን አሐብ፣ አንድ ሰው ከወደደው ሰው ጋር ነው አብሮ የሚንቀሳቀሰው የሚለውን የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ አብረን የምናይ ይሆናል። ቀጥታ ወደ ሐዲሱ እንገባለን ኢንሻአላሁ ተዓላ። አነ አዕራቢያን፣ አንድ የገጠር ሰው ገጠር ውስጥ የሚኖር የሆነ ሰው ቃለ ሊረሱሊላሂ ሰለላሁ ዐለይሂ ወሰለም፣ ለነቢያችን ሰለላሁ ዐለይሂ ወሰለም እኮ ብሎ ይላቸዋል። መተ ሰዓህ፣ መቼ ነው ቅያማ እኮ የምትቆመው ያ ረሱላላህ፣ መቼ ነው የዓለም ፍጻሜ የሚደርሰው ብሎ አላቸው። ቃለ ለሁ ረሱሉላሂ ሰለላሁ ዐለይሂ ወሰለም፣ ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ ለዛ ለገጠሬው ሰው ለአዕራቢዩ እኮ ብለው አሉት፣ ማ አዕደድተ ለሃ፣ ለሷ ምን ተዘጋጅተህላታል፣ ለሷ ምን ስንቅን ይዘሃል ብለው አሉት። ቃለ፣ ከዛ እሱ ብሎ አለ ሲመልስ፣ ሑቡላሂ ወረሱሊህ፣ የአላህና የመልእክተኛው ውዴታ ይዣለው ብሎ አላቸው። ቃለ፣ ከዛ ነቢዩ ሰለላሁ ዐለይሂ ወሰለም ብሎ አሉት፣ አንተ መዓ መን አሕበብተ፣ አንተ ከወደድከው ሰው ጋር ነው አብረህ የምትሆነው የውመል ቂያማህ፣ የዛ የጭንቁ ሰዓት አንተ ከወደድከው ሰው ጋር ነው አብረህ የምትሆነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ለዛ ለአዕራቢ ሐዲሳቸውን ያስተላለፉለት። እናም ከዚህ ሐዲስ የምንረዳው ሁላችንም ያው የምንወደውን ሰው ማን ነው፣ በቀልባችን በውዴታችን ውስጥ ያደረግነው ሰው ማን ነው። ሁልጊዜም ይሁዳን ነሷራዎችን የምንወድ ከሆነ ያው ከነሱ ጋር ነው አብረን የምንቀሳቀሰው ማለት ነውና ሁላችንም የአላህና የረሱልን ሁብ ውዴታ ውስጣችን አላህ ይክተትልን እያለን በቀጣይ ሐዲስ ኢንሻአላሁ ተዓላ እንገናኛለን። ሰላሙ አለይኩም ወራህመቱላሂ ወበረካቱ።